አሰላሙ አሌይኩም ሰላም ቤተሰብ፣ ይሄ ቪዲዮ እስከ መጨረሻ ተከታተሉ። ሰብስክራይብ እና ላይክ ሼር ለምታደርጉልኝ እጃችሁ ይባረክ። አሁንም መጥቻለሁ በአዲስ ቪዲዮ፣ ጠፍቼ ነበረ። አሁንም ላይክ እና ሰብስክራይብ ሼር አድርጉኝ። ሀሳብ አስተያየታችሁንም እፈልጋለሁ። አበረታቱኝ። አዲስ ቻናል ነው እህቶቼ፣ በጣም እወዳችኋለሁ። እንግዲህ ያያቸው እነዚህ ልጆች ማለት ነው የሚሰሩትን ስራ ተመልከቱ። ይሄ ነው እንግዲህ ካሜራ እየቀረጻቸው እየወጣ ይገኛል ቪዲዮአቸው ማለት ነው። በዚህ መልኩ ይችኛዋም እንደዚህ አያቸዋት። ይቺ ደግሞ በሳህን ሸፎነች፣ በእጇ ያዘች፣ በጭላንጭል እንዳያያት ማለት ነው። በጭላንጭል እንዳያያት ነው ይቺ ያደረገችው። እንግዲህ ይቺ ልጅ ይቺን አንድ ነገር ለመስረቅ ነው። ያችኛዋ እንኳን ብዙ ነገር ነው የሰረቀችው ከፍሪጅ ውስጥ። ይቺ አንድ ነገር ለመስረቅ፣ ይቺን ሙዝ ለመስረቅ ነው እንግዲህ ተሽቆጥቁጣ እንደዚህ አወጣቻት። አያቸው እንደው እኔ እኮ ሰው ማለት ነው ዘዴውን እንዴት ነው የሚያገኘው ነው የሚለው። እኔ አሁን ካሜራ ቢኖር እንዲህ አይነት ዘዴ እኔ እንጃ አገኝ አይመስለኝም። አይ ካሜራ ያየኛል በቃ ልቶ ብዬ ነው እንጂ የምተው ያንን ነገር እኔ እንጃ እንደዚህ ሀሳቡ አይመጣልኝም። ሰው ጎበዝ ነው ከምር በጣም ጎበዝ ናችሁ እናንተ ልጆች ትደነቃላችሁም። ይሄም ሌብነትም ነው እንግዲህ። መዳሞች ቪዲዮዎቻቸውን እያወጡት ይገኛሉ። መዳሞች ቪዲዮዎቻቸውን እያወጡ ሼር እያደረጉት በየቲክቶክ በየስናፕቻት በየቦታው ላይ ነው የምናገኘው ይሄንን ቪዲዮ ማለት ነው። ሼር እየተደራረጉ ከዛ በኮሜንት ደግሞ ምን እያሉ ኮሜንቱ መሰላቸው? ሸቃላ በቃ እንደዚህ ነው የምታደርገው፣ እኔ ቤትም እንደዚህ ነው የሚሰራው ማለት ነው። እኔ እኮ ላይም እኔም ካሜራ አረክባለሁ ቤቴ ውስጥ በቃ በኮሜንት ማለት ነው። አረቦቹ ያው ትንሽ ትንሽ አረበኛ ስለምችል ማለት ነው በሚገባኝ መልኩ ይገባኛል አንዳንዱ እና ኮሜንታቸው በቃ አረቦቹ እንደዛ ነው እንትን የሚሉት። አንድ ቫይራል የወጣ ቪዲዮ ካገኙ ሁሉም እንትን ይገኛል። አረቡም ሁሉም ዜጋ ነው የሚያየው፣ ዓለም ነው የሚያየው። በቃ ያውታል። ከዛ ከአጀባቸው ሄደው ኮሜንት ያስቀምጣሉ ማለት ነው። ካለ አጀባቸው ደግሞ ዝም ብለው ያልፋሉ፣ ላይክም ሳያደርጉ። ስለዚህ እህቶቼ እንደዚህ የሚደረግ ነገር አረቦቹ ያውናል፣ የምንሰራበት ቤት ውስጥ ያውናል። ይሄንን ቪዲዮ እንደዚህ አድርገን ስንለቅ ያውናል። ንጹህ የሆኑ ልጆችን ቤት ውስጥ ስትር ብለው በስነ ስርዓት የሚሰሩ ልጆችን ቪዲዮ የማይለቁ ልጆችን ለነሱ ጠንክ ነው የምንሆነው ብያለሁ። በሌላም ቪዲዮ ተናግሬዋለሁ ይሄን ነገር ማለት ነው። እንደዚህ የሚያደርጉ ልጆች እነሱ ሰው ቤት ተቀምጠው እነዚህ አረቦች ማለት ነው እንኳን እንደዚህ ቪዲዮ ተሰርቶባቸው አይደለም ቤታቸው ውስጥ ክብር አላቸው። በጣም የተለየ ክብር ለራሳቸውም ለቤታቸውም ለንብረታቸው ሁሉ ክብር አላቸው። ቪዲዮ እንደዚህ እንዲቀረጽባቸው ቪዲዮ ቤታቸው ውስጥ ካሜራ እንዲከፈት አይፈልጉም፣ በስልካችን ማለት ነው። ልብ ብላችሁ አይታችሁ ከሆነ ጀዋል እየጎረጎራችሁ ራሱ ቁጭ ካላችሁ እኮ ዞር እያሉ አየት ነው የሚያደርጉት። ይጠረጥራሉ። እየቀረጸች ነው ምን እያደረገች ነው እያሉ ማለት ነው። እኔ እንደዛ ነው፣ ይጠረጥራሉ። ስለሚያዊ ነው ስለሚጠረጥሩ እና ክብራቸውን ይፈልጋሉ ማለት ነው። ቤታቸው ገመና እንዲታይ አይፈልጉም። ምንድን ነው ተላጃቸው ውስጥ ምን እንዳለ ገመናቸው እንዲታይ አይፈልጉም። የቤታቸው ነውር እንዲወጣ አይፈልጉም። በቃ ማንኛውም ነገር የሆነ ነገር ራሱ ምን ችግር አለው ብንቀርጥ ብትሏቸው ላ ቤታችንን ልታሳይ ነው ቤታችንን ነው የሚሉት ማለት ነው። ቤታችንን ልታሳይ ነው ወይ ማለት ያው ገመናችንን ልታሳይ ነው ወይ ነው። ቤታችን ውስጥ ያለውን ነገር አይሆንም ነው የሚሉት። ካሜራ እዚህ ውስጥ እንዳትቀርጭ ብለው በአፍም የሚናገሩ ሰዎች አሉ ማለት ነው። እና ራሳችን እንኳን ፎቶ ለመነሳት እንደዚህ ብለን ይዘን ካዩ ይናገራሉ። አንዳንዶቹ ገልመጥ እያሉ እያዩ ዞር እያሉ እያዩ በቃ ምን ልናገር ልተወው እያሉ ነው የሚያልፉት። ስለዚህ እህቶቼ ከዚህ ነገር እነዚህን ጥቁሮች እያያችሁ እናንተም እንዳትበላሹ ለማለት ነው። የኛ ልጆች እንደዚህ እንዳታደርጉ፣ ዋጋ ያስከፍላል ይሄ ነገር ብያችኋለሁኝ። እና ይሄ ነገር ዋጋ ያስከፍላል። አንዷ ልጅ ምን አደረጓ መሰላችሁ? አንዷ እኔ ማቃት ናት። ምን አደረጓ መሰላችሁ? ቤት ውስጥ ከልጁ ጋር አንድ የምትወደው ልጅ አለ፣ ህፃን ልጅ። ከሱ ጋር ሆና ቪዲዮ ትሰራለች። ቲክቶክም በፌስቡክም ስቶሪ ላይ ሸር ታደርጋለች፣ በኢሞም ላይ ስቶሪ ሸር ታደርጋለች ምናምን። እንደገና ግቢያቸው እየሄደች ዙሪያውን ደጅ ስትጠርግ ምናምን ቪዲዮ ትቀርጻለች። አበባ ምናምን ስላለ ደስ የሚል ግቢ ስለሆነ ማለት ነው። ከዚያም በኋላ እነሱ እያዩዋት ነው። እሺ እንግዲህ በየሁሉም ቦታ የውጭ ካሜራ አለ፣ የቤት ውስጥ ካሜራ አለ። ቤት ውስጥ እንኳን ካሜራ ከሌላቸው የውጭ ካሜራ ደግሞ ማንኛውም ቤት አይጠፋም አሁን ላይ ማለት ነው። የውጭ ካሜራ የውጭ ደህንነታቸውን ለመጠበቅ ካሜራ አለ። ከዛ ቴሌቪዥን ጋር ነው የሚያያይዙት። እዛ ቴሌቪዥን ውስጥ ምን እንደምታደርግ ያዋታል ማለት ነው። ይሄ በሁሉም ቤት ያለ ነው። አየዋለሁ እኔም ካሜራ በቴሌቪዥን ጋር አያይዘው የውጭ ካሜራ ያያይዛሉ።
ስለዚህ ወደ ቤት ይገለብጡትና ወደ ቤትም ማየት ይችላሉ፣ ከውጭ ማየት ይችላሉ። በቴሌቪዥን ውስጥ አለ እና እሷን ያወታል፣ ይከታተሏታል። ከዚያም በኋላ ወደ ባሌ ጋር ኢጃዛ ሊሄድ ነው ትላለች። ወደ ባሏ ጋር ማለት ነው። ኢጃዛ ማለት የማታውቁ እረፍት ማለት ነው። ወደ ባሌ ጋር ሊሄድ ነው ስትል አቅራጽ ገዝታ ምናምን ለባሏ ሁላ ስጦታ ገዝታ ምናምን ነበረ። እኔ ስለማውቃት ነው፣ ይሄ ውሸት አይደለም። ገዝታለት ተዘጋጅታ እሺ ተሄጃለሽ ይሉና ጀዋልሽን አምጪ ይሏታል። ጀዋሏን ትሰጣቸዋለች። እንግዲህ አልሰጥም ለምን አይባልም፣ ሰው ቤት ሆኖ ማለት ነው። ነገር ይመጣላ። ከዛ ትሰጣቸዋለች። ይሄዱና ጀዋል ቤት ስልክ ቤት ማለት ነው ፎርማት አስደርገው እንዳለ ጀዋሏን አዲስ ጀዋል አድርገው አመጡላት። በቃ ፎርማት አስደርገው አፕሊኬሽኑ ግን አለ ጀዋሏ ውስጥ ግን ያለ ፎቶ ምናምን አንድ ነገር ሳያስቀሩ ማለት ነው ፎርማት አስደርገው ስልኳን አምጥተው እጇ ላይ ይሰጧታል። ለምንድን ነው ብትል በቃ ምንም መልስ አልሰጡኝም አለች። ለምን እንዲህ ያደርጋችሁ ስልኬን ብላቸው ምንም መልስ አልሰጡኝም አለች። ከዛ ምን ቢያረጓት ጥሩ ነው ያም አልበቃ ብሎ በቃ ለሄ ነው ስትል ሰዋቁ ሲመጣ እና አሰላም አላህ ይስተራለሽ ይሉና ወታ ከነሱ በር ላይ ማለት ነው ትንሽ ሄድ ስል ነው አለ ሾርጣዎቹ የቆሙት። ፖሊሶቹ ቆመው አቁም አለች አሏት። አቁሚ ሲሉ ቆመች። ሹፌሩን አናገሩ። ሹፌሩን ለቀቁ። እሷን ይዘዋት ሄዱ ማለት ነው። ልጅቷን ወደ ሀገሯ ተሸኘች። ከዚያም በኋላ ታመመች። ራሷን በቃ ሆን ብላ ራሷን በቃ እንደው ራሷን ነው የምትስተው። ሐኪም ቤት ሲወስዷት ራሳቸው ፖሊሶቹ ስትመረመር ምንም ነገር የለባትም፣ ምንም ነገር አይገኝባትም። ምንድነው ጭንቀት ነው በቃ ለምን እንዲተደረኩኝ የሚለው ነገር ማለት ነው። ውስጧ እንትን ያዛት በቃ ውስጧ ለምን ጀዋሌን ፎርማት አደረጉት በቃ አለች። የማስበው ያ ነገር አልፎ ስታወራው ማለት ነው ምን አጥፍቼ ነው ጀዋሌን ወስደው ፎርማት ያስደረጉብኝ፣ ሁለተኛ ነገር ለምንድን ነው ያስያዙ ይብላ ማለት ነው። እንግዲህ ተቀባሏ ጋር ሄዳ ፏፈሽ ልትል ለባሏ የገዛችለት ልብስ አለ ከኦንላይን ገዝታለት ብዙ ነገሮችን አድርጋለት ነበረ ሰርፕራይዝ ልታደርገው። ከዚያ እሷ ከወዲህ ሰርፕራይዝ ተደረገ ማለት ነው በፖሊስ እና ወደ ሀገሯ ገባች። አሁን ተመልሳ መታ ደግሞ በባህር እየሰራች ነው ያች ልጅ እና አሁን ላይ ጥንቃቄ አድርጋ እየሰራች ነው። ለሰውም ትመክራለች ያንን ነገር ማለት ነው። እና እህቶቼ ዋጋ ያስከፍላል። ሰው ቤት የምናደርገው ነገር መጥፎ ነገር የሆኑ ነገሮች ዋጋ ያስከፍሉናል። ሁሉ አረብና ሁሉ ሰው ደግሞ አንድ አይደለም። አንዳንዶቹ ምን ቸገረኝ የሚል ነገር ምንም እንደምንም የማይመስላቸው ሰዎች አሉ። አንዳንዶቹ ደግሞ ለምን እንደዚህ ተደረገብኝ የሚሉ አሉ። አስቸጋሪ ነው። ስለዚህ ጥንቃቄ እናድርግ። እነዚህ ልጆች አሁን ይህን ቪዲዮ ሰርተው ለቀው ሁለተኛ መጥተዋል አልመጡም አላሁ አለም። መዳሞቻቸው ሲያውባቸው ምን እንደገጠማቸው የምናውቀው ነገር የለም። እኛ ቪዲዮአቸው ነው በኦንላይን የምናየው። እነሱ ምን ችግር እንደደረሰባቸው የምናውቀው ነገር የለም። አላህ ይሆናቸው እንጂ። ስለዚህ የሰው ቤት እንትን እንደዚህ አትስሩ ነው። የራሳችሁ ቤት ከሆነ የራሳችሁን ቤት አዲ እንደፈለጋችሁ ነው። እና ይሁን እነዚህ ልጆች ሰራተኛ ናቸው። ልክ ሰው ቤት ሆነው እንደሚሰሩ ነው የሚያስታውቀው። የራሳቸው ቤት አይሆንም። ከዚያ መዳሞች ይጠረጥራሉ፣ በሰራተኛ ላይ ጥርስ ይነክሳሉ፣ የስራ ጫና ያበዛሉ፣ ይከታተላሉ። ዋይፋይ ካሰጧችሁ ዋይፋይ ይነጥቋችኋል፣ ሸበካ ይነጥቋችኋል። ብዙ ነገሮችን ነው የሚያደርጉት። ገባችሁ? ብዙ ነገሮች ትከለከላላችሁ፣ ቁጥጥር ያበዙባችኋል። ይሄን ነገር ካዩ የኔም ሰራተኛ ይሄን ታደርጋለች በሚለው ማለት ነውና ጥንቃቄ እናድርግ ነው የምለው እህቶቼ፣ ወዳጆቼ፣ የምትከተሉ ተከታዮቼ፣ የኔ ውዶች ይሄንን ነው የማስተላልፈው መልእክቴ እኔ ማለት ነው። እና እንደዚህ አይነት ነገር ይቅርብን። እንደዚህ አይነት መልከስከስ በሰው ቤት ይቅርብን። አንገታችንን ደፍተን እንስራ። የመጣ ነው ብር ሰርተን ገንዘብ ሊከፈለን ደሞዝ ሊሰጠን ነው። ስለዚህ ለምንድን ነው ይሄን ነገር የምንሰራው? በሰው ቤት ውስጥ መስራት የለብንም። በእነሱ ቃ ድራማ መስራት የለብንም። አስቂ ነገር መስራት የለብንም። በራሳችን ፈጥረን ባፋችን አውርተን በራሳችን ማድረግ አለብን እንጂ በእነሱ ካሜራ እንደዚህ ያደረግን ከዛ የሚበሉትን ምግብ እንትን እያልን እያሳየን ቤታቸውን ተላጃ ከፍተን ፍሪጅ ከፍተን እያሳየን ምናምን ነውር ነው። እነሱ ክብር አላቸውና ይሄን ነው የምላችሁ ውዶቼ። ላይክ እና ሰብስክራይብ እንዳይረሳ። በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ሁኑ ውዶቼ።